በምንም አይነት አማራ ቆርጦ ካልተነሳች እቺ ሀገር ትጠፋለች። አማራ ነው በፊታውራሪነት እቺን ሀገር ጨርሶ ሳትጠፋ ሊያድን የሚችለው። በግልጽ እኮ የሚታይ ነው። የኢትዮጵያ ሕዝብ በኔ አተያይ ከእውነተኛ የአማራ ልጆች ጎን መቆም አለበት። በገንዘብ በሞራል ግንኙነት በማድረግ በማበረታታት በሁሉም ነገር ኢትዮጵያን ለማዳን በመናበረክተው አስተዋጽኦ ከኔም ጭምር እና እንደዚያ ሆነን ኢትዮጵያን ማዳን አለብን። በዚህ ዘመን የዓለም መሳቂያ መሆን የለብንም። አማራ ማንንም ለይቶ የበደለው የለም። የከፋ በደል ወደር የሌለው በደል የመጣው ወያኔ ዙፋን ላይ ከወጣ ወዲህ ነው። አሁን ደግሞ ተረኞች ከወያኔ ብሰው መጥቷልና የኢትዮጵያ ሕዝብ ክንዱን አስተባብሮ ሀገሩን ከጠቅላላ ውድቀት ለማዳን ዛሬውኑ ይነሳ እላለሁ።